ውድ የዩቱብ ተከታታዮች እንዴት ናቸው? ዛሬ ሰንበት ነው። እንደኔ ሰንበትን በስራ ለምታሳልፉት ቺርስ እያልኩኝ እርፈት ላይ ያላቸው ደግሞ እንጆይ ላለውና ለሁላችንም መልካም ሰንበት ይሁን። እንግዲህ ዛሬ በጠዋቱ ለምን በቪዲዮ ከእናንተ ጋር አላሳልፍም ብዬ ቪዲዮ መቅረጽ ጀመርኩኝ። በጠዋት ደግሞ ውሃ መጠጣት ይመቸኛልና እንደውም አንዳንዴ ስራዬን ስሰራ ውሃዬን ኪሴ ውስጥ አድርጌ ነው እንዳረሳ ማለት ነው። ስራ ከጀመርን እኛ ምግብንም ውሃንም ስለምንረሳ ኪሴ ውስጥ አድርጌ አጠገቤ እየረኩ ስጠጣ ነው የምሰራው። እና ይኸው ዩኒፎርሜን ቀይሬ ወደ ስራ ልወጣ ነው። ወደ ኩሽና ሂጄ ደግሞ እዚህ ጋር ግዴታ ለሰውዬ ቡና ማፍላት አለብኝና በጠዋቱ ቡና ተዘጋጅቶለት ከእንቅልፉ እስኪነቃ ነው የሚጠብቅ። ከዛ በኋላ እንግዲህ ወደ ውጭ ስወጣ ልክ ልብሱን አጥቤው ነበረ። እሱን ላነሳሳ ብዬ ወደ ውጭ ወጣሁ። ይኸው ልብስም ያነሳሳው ነበረ። ፀሐይ ደግሞ ሙቀቱ በቃ ጨምሯል ብሷል በጠዋቱ። ወይኔ የሀገሬ አየር የሀገሬ ንፋስ እያልኩኝ ልብሱን ሰበሰብኩኝ። መልኩ እንግዲህ ልብስ ሰብስቤ ካበቃሁኝ በኋላ ያው ተኩሼ ወደ ቦታ መመለስ ስላለብኝ እዚህ ጋር ልብስ እየተኮስኩኝ ነው እና ገና ኩሽና ምሳ ምናምን ስለሚጠብቀኝ እዚህ ጋር ልብስ እየተኮስኩኝ ነው እላችኋለሁ። እንደኔ በስራ ተወጥራችሁ እንደውም ቢዚ ሆናችሁ የምትውሉት ልጆች እንግዲህ ፈጣሪ ይርዳን ነው የምለው። ያው ደስ የሚለው እኔ ግን ምግብ አላበስልም፣ እንደዚሁ አዘጋጅላትና እሷ ናት መታ የምትሰራው። በፊት ነበረ በቃ ምግብ ከመስራቱ ራሱ ማሰቡ ነው የሚከብደው እዚህ ሀገር ላይ። ዛሬ ምን ልስራ ብለን ነው የምናስበው። እና ሌላ ቤት ነበርኩኝ እዛ ስሰራ በቃ ዛሬ ምግብ ምንድነው የምሰራው ጭንቀት ነበረ። እዚህ ጋር ዶሮውን ማዘጋጀውላት ሽንኩርቱን ከታተፌላት፣ እዚህ ጋር ደግሞ እኔ ሰላጣ ላዘጋጅ ሰላጣውን አትክልት ምናምን አዘጋጀው። እሱን አጣጥቤ ደግሞ እከትፋለሁኝ። እሷ እስከዛ ምግብ ትሰራለች። ይሄ ሆነ ሰላጣዬን ጨርሼ እሷን ሰርታ ምግቧን ሰርታ ጨርሳ ወጥታለች። እኔም ሰላጣዬን ጨርሻለሁና እዚህ ጋር ሶሱን ላዘጋጅ፣ ለሰላጣ የሚሆን ሶስ አዘጋጅቼ ምሳ እስኪደርስ ፍሪጅ አስቀምጣለሁ። የዛሬ ውሎዬ ይሄንን ይመስል ነበረ። እንግዲህ ቪዲዮ ከተመቻችሁ ላይክ እያደረጋችሁ እንዲሁም ቻናሌን ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን አስቀምጡልኝ። ባይ መልካም ቀን፣ እወዳችኋለሁ።